የተከበራችሁ ውድ አድማጮቻችንና ተመልካቾቻችን የፕሮግራማችን ተከታታዮች ጤና ይስጥልኝ እንዴት ሰነበታችሁ ያን እንግዲህ በዚህ ፕሮግራም የተለያዩ ለማህበረሰቦቻችን የሚጠቅሙ አስተማሪዎች መምህራኖች እንዲሁም በተለያየ ሙያ ዘርፍ ለኛ ለማህበረሰቡ የሚያገለግሉትን እንግዶች ያቀርበን ከፍ ያለ ዘገባ ትምህርት አዘል ያስጨበጥን እንገኛለን። በዛሬው ዕለት ደግሞ እንግዳለን። የዛሬው እንግዳችን አቶ መንገሻ አድጎ ሲሆን በእኔና በስራ ባልደረቦች ወደ መድረካችን እንኳን ደህና መጣህ እላለሁ። እኔም እንኳን ደህና ቆያችሁኝ አመሰግናለሁ። እንግዲህ አቶ መንገሻ አንተ ማነህ? እስቲ ራስህን ለማስተዋወቅ ለሁለት ደቂቃ። እኔ እስራኤል ሀገር በ1991 ነው የመጣሁት። እስራኤል ሀገር ከመጣሁ በኋላ 9ኛ ክፍል ነው የጀመርኩት። ፒኒሚያ ነው አዳሪ ትምህርት ቤት የላኩኝ። ከዛ ከ9ኛ ክፍል እስከ 12ኛ ክፍል 4 አመት ተምሬ የ12ኛ መልቀቂያ ብሔራዊ ፈተና ይባላል ባግሩት አለ። ባግሩትም በደህና ውጤት ጨርሼ ከዛ ከሳምንት በኋላ ወደ ውትድርና ቤቱ ገባው ነው የምለው። እንግዲህ ዛሬ የምትሰራው የስራ መደብ ምንድነው? ለማህበረሰቡስ የምትሰጠው አገልግሎት ምንድን ይመስላል? እስኪ ለተመልካቾችና ለአድማጮች አሁን በቋሚነት ዋናው ስራዬ እኔ የጨረስኩት የመጀመሪያ ዲግሪ በምህንድስና ነው። የኤሌክትሪክ መሐንዲስ ነኝ። በዛ እሰራለሁ። ከዚህ በተጨማሪ ደግሞ የኛን ህብረተሰብ በተለያዩ ቦታዎች እየተዟዟርኩ መንጃ ፈቃድ ለማውጣት የፈለጉትን የቲዮሪያ ትምህርት አስተምራለሁ እና በዚህ ቲዮሪያ ማስተማር በዘርፉ ወደ 20 አመት አለሁበት ነው። ይሄን እንግዲህ ወደ ምህንድስናው ወይም ከኢንጂነሪነት ወደ ቲዮሪያ ወደ ማስተማሩ እንዴት ገፋፋ? ቲዮሪያ ማስተማር የጀመርኩት ተማሪዎችን ነው። የሁለተኛ ደረጃ ተማሪዎችን ገና ተማሪ እያለሁ በዩኒቨርሲቲ ደረጃ ተማሪ እያለሁ ጀመርኩኝ ከነሱ ጋር ማስተማር እንደ ስራ። ከዛ ከነሱ ጋር ቀጥዬ ወደ 5-6 አመት ከሰራው በኋላ ከልጆች ጋር ከዛ የኛን ሰዎች ትላልቆችን በእድሜ ገፋ ያሉትን ማለትም ከ20 አመት በላይ የሆኑትን እስከ 65-68 አመት ድረስ ማስተማር ጀመርኩኝ። መጀመሪያ የጀመርኩት ፔታቲክባ ነበረ። አሁን ግን የማስተምረው በእስራኤል ሀገር በተለያዩ ከተሞች ነው። አሁን ዛሬ ማስተምረው ዛሬ ስል በዚህ አመት ማለት ነው። ፔታቲክባ ያው በቋሚነት አለ ኩርሱ። ርሾን ለጽዮን አለ በቋሚነት እንዲሁም ደግሞ ቤት ሸሜሽ በቋሚነት አለ። ከሶስቱ ቦታ በቋሚነት አስተምራለሁ። ከተለያዩ ቦታዎችም እየመጡ ከነዚህ ከተሞች እየተጨመሩ ይማራሉ። ይሄን የምታደርገው በግል ነው ወይስ የተደራጀ ማህበር አላችሁ? የተደራጀ ማህበር የለንም። እኔ የምሄደው በግሌ ነው። እስካሁንም ደግሞ ሰደ የነበርኩት በግሌ ነው እና መደራጀት ቆንጆ ነው። ግን ስትደራጅ አንተ ጥቅም ሲኖረው ነው መደራጀቱ። ማለትም አንዱ የሚያሻሽል ሲሆን ያን የመደራጀቱ ትርጉም አለው። ግን ተደራጅተህ የምትሰራው ስራ ያን ያህል ማይለወጥ ከሆነ በግል መሄዱ ደህና ነው ብዬ ነው የማስበው። ለምን በግሉ የሚሰራ ሰው ህሊናው ነው የሚያዘው። ህሊና የሚያዝህ ስለሆነ የተቻለን ታደርጋለህ፣ ውጤታማም ትሆናለህ። እንግዲህ ከዚያ ይሄን አሁን አንተ በግል ስታስተምር የዚህን የምታስተምረውን ባጀት ወይም ገንዘብ ማን ይከፍልሃል? ከተሞች አሉ ኤሪያ እነሱ ያዘምኑኛል። ያው ለተወሰነ ጊዜ ነው ኩርሱ፣ ለ2 ወር ወይም ለ3 ወር እንደ ስምምነቱ ነው። እነሱ ያዘምኑኛል። ከዛ እነሱ ኤሪያው ማለት ነው ከተማሪዎች ወይም በነፃ የሚሰጣቸው ኩርስ አለ ወይም ደግሞ ግማሽ ተሳትፎ አለ ወይም ደግሞ ሩብ ተሳትፎ አለ። እያንዳንዱ ኤሪያ የራሱ የሆነ መርሃ ግብር አለው። ከዛ አኳያ እንማራለን። ተማሪዎች ለፈተና ሲቀርቡ እነሱን ለፈተና አቀርባለሁ በሚኖሩበት ቦታ
በዚህ ቦታም ደግሞ ብዙ ሰዎች አልፎ መንጃ ፈቃድ ያወጣሉ። ግን ይህን ችሎታ የማስተማር ችሎታህን የት ቀሰምኩ? የት ተማርከው? እንግዲህ የተማርኩ ያልክ ኢንጂነር መሐንዲስ ነው። እንዴት እዚህ ጋር ተጣጣመልህ? ወደዚህስ ምን ወሰደህ? የመጀመሪያ ስራዬ ማስተማር ነው። ማስተማር ስለ ትምህርት ቤት ነው። እኔ የመጀመሪያ ማስተማር የጀመርኩት ልጆችን በተናጠል መርዳት ሹሬ እዘር ማቴማቲካ ራማሸል 45 ይዶት አለ 3 4 5 የሚባል አለ። እነሱን በግል ስረዳ ከዛ ደግሞ ትምህርት ቤት መስራት ጀመርኩ። አሁን ምንድነው ልምዱ ይበልጥ ያለኝ በማስተማሩ ነው። እና ለዚህ ነው እኔ በዚህ በኩል ይሄን ያህል ስፋፋለሁና ስራለሁ ያልገመትኩም ነበር። ግን ጊዜ ሆነና ተማሪ አልፎ ለሌላ ሰው እንደዚህ ሲናገር እሱ ያለፈበት መንገድ በየጊዜው አዳዲስ ተማሪዎች ይመጣሉ። ይሄው ለ20 አመት በዚህ ነው የምሰራ። እሱም ደግሞ ውጤታማ ነኝ ብዬ አስባለሁ። አሁን አንተ ከምታገኛቸው ተማሪዎች ከልጆች ውጭ ያው ልጆችን በትምህርት ቤት ለነበረ ጊዜ ነው ስታስተምር ነበር። አሁን በተለይ ከምን እድሜ ከስንት እድሜ ተነስተው እስከ ስንት ያላቸው እንደው ፍላጎት ያላቸው የምታገኛቸው በእንዴት አይነት እድሜ ናቸው? የቲዮሪውን ነው የምጠይቀኝ? የቲዮሪያ ተማሪዎች በአማርኛ አስተምራለሁ፣ በዕብራይስጥ አስተምራለሁ፣ ሁለቱንም አቀላቅዬ አስተምራለሁ። በዕብራይስጥ አስተምራለሁ ስል ባለፈው 2-3 አመት ትምህርት ቤቱ ተማሪዎችን ያዘጋጅና ወይም ኤሪያው ተማሪዎችን ያዘጋጅና እነዛን ተማሪዎች 5-6 ኮርስ በማስተማር 5-6 ቀን በማስተማር ከዛን ለቲዮሪው ፈተና ይቀርባሉ። በልጆች በኩል ችግር የለም፣ እነሱም ያልፋሉ። ከዛ ደግሞ አዲስ ገቢዎችንም በአማርኛ አስተምሬ በአማርኛ ተፈትነው መንጃ ፈቃድም አውጥተዋል። ከሰራውባቸው ቦታዎች አንዱ መርካዝ ክሊታ ቅራት ጋት ነው። ቅራት ጋት ከዛ አዲስ ያሉትን ከዛው የሚኖሩትን በሶኩንታ ይሁዲት አማካኝነት አስተምሬ ከዛ መንጃ ፈቃድም አልፈው አሁን በየተለያዩ ቦታዎች ሰድ የማገኛቸው አሉ። በአማርኛ ማስተምር ያለው በዕብራይስጥ ደግሞ ያው ለኛ ሰው ያው ኢትዮጵያ ስንመጣ ወደዚህ የእናታችን ቋንቋ አማርኛ ነው። ዕብራይስጥ ሁለተኛ ቋንቋ ነው እና ዕብራይስጡ ከበድ ለሚለው አንብቦ በማክሸው ለመፈተን የሚከብደውን ከዛ ደግሞ ኩርስ በማዘጋጀት በማስተማር ያልፋሉ። የትም ቦታ ሰድ በአንጻሩ ከ85 በላይ ነው፣ ከ85% በላይ ነው የሚያልፉት የተማሪዎች ቁጥር። ይሄም ደስ ይላል። አሁን ቅድመ ጠየቁ ጥያቄ ላይ ለምሳሌ በትልቆች ደረጃ ከስንት እድሜ ጀምረው ታገኛቸዋለህ? አዲስ ገቢዎችም ሆነ እዚህ ነዋሪዎች እንግዲህ በዕብራይስጥና በአማርኛ ማስተማሩ በጣም ጥሩ ነው። አንዳንዶቹ ደግሞ የማንበብና የመጻፍ ችሎታ የሌላቸው አሉ እና ከስንት እድሜ ነው የሚጀምሩ? በተለይ ትልቆች እዚህን ጀምረው እዚህ ደረሱ ብለህ ደስ የሚያሰኝ? ለትምህርት እድሜ ገደብ የለውም። በቲዮሪው ብቻ ሳይሆን በቲዮሪው የለውም። ግን በቲዮሪው እኔ አሁን ምልህ ትላንትና ቤት ሸሜሽ አስፈተኛለሁ 14 ተማሪዎች አልፈዋል እና የ68 አመት አዛውንትም ስሙን አሁን ለመጥቀስ አልፈልግም እንጂ አልፎ ይሄዳል። አሁን በ68 አመት ቲዮሪያን በመጀመሪያ ሙከራ ማለት ቀላል አይደለም። እነሱም ደግሞ ያውቃሉ ከዚህ በፊት ሳይሆን ለወደፊቱም ትምህርት ለሚፈልግ ሰው እድሜን እንደ ማዕቀብ ማየት የለብንም እና አሁን እስራኤል ሀገር በሚስራዳ ተሕቡራ የተፈቀደው በቃ በማንኛውም እድሜ ክልል የእድሜ ወሰን የለውም። ብቻ ግን ስምምነቱ የመጀመሪያው እስራኤል ሀገር ሲመጣ 7 አመት ሆኖት የመጣ ነው የሚሉ 7 አመቱ ነው። ከዛም ደግሞ ከዚህ ሀገር ተወልደውም ጥቂት የማንበብና የመጻፍ ችግር ያለባቸውንም እነሱ በቃል አስተምሮ በቃል ማስፈተን ይቻላል።
አሁን እንደዚህ አሁን ትላንትና እንደምትላቸው ምሳሌ ያመጣቸው ሰውዬ 68 አዛውንት ሲያልፉ ሌሎችን ተማሪዎችም ደግሞ ስታሳልፍ አስተምር ምን ይሰማሃል? ይኸውልህ እኔ በቴዎሪው በኩል እንደገና መፈጠር ማለት ነው። ለምን ኢትዮጵያ ከገጠር ከግብርና ተላቀን ባደገ ሀገር መጠን የቋንቋው ችግር እንዳለ ሆኖ ግን በስነ ስርዓት ተደራጅተን ተምረን ቴዎሪያውን አልፈው አሁን እነዚህ ሰዎች በ68 ዓመት መንጃ ፈቃድ መጀመር ማለት ቀላል አይደለም። ግን ደግሞ ከዚህ በፊት ደግሞ አጋጥሞኛል በዚህ እድሜ ክልል ጀምሮ በዚህ በሰባዎቹ ያለፈ እውን አለ እና ምንድነው ቲዮሪያ አልፈው እስኪያልፉ ድረስ ያው ልፋት ነው መማር ነው እንደዚህ። ከዛ ካለፉ በኋላ ደግሞ መንጃ ፈቃድ አውጥተው በተለያዩ አጋጣሚዎች መኪና ይዘው ሳያቸው ከዚህ የበለጠ መለወጥ የለም። ለውጡ ስር ነቀን ነው። የመኪና አካሎችን ሳናውቅ መንጃ ፍቃድ እንኳን እንዴት ነው ሳንል ገብተን በድፍረት ተምሮ ከዛም ደግሞ መንጃ ፍቃድ ማውጣቱ በጣም ቆንጆ ነው። አሁን ከዚህ ቲዮሪያውን እንደምታስተምሩት እንደገና የኛ እዚህ በተግባር ውስጥ ለማሽከርከር የሚያስተምር አስተማሪ አለ? በዚህስ እንደው ለወደፊቱ ሀሳብ አለ? ምን ሀሳብ አለ? እኔ የማውቀውን ነው የምናገር። ፔታቲክባ ሁለት ከኛ አብራክ የወጡ አለማማጆች አሉ። እነሱም በጣም ውጤታማ ናቸው። ለምን ቴዎሪያውን ማስተማር ከጀመርኩበት አንስቼ እስካሁን ሳስተያየው እነዚህ ሁለት አለማማጆች ፔታቲክባ ያሉት ከነሱ ሲማሩ በአንጻሩ የሚወስድባቸው ጊዜ እጠር ያለ ነው እና የኛ ልጆችም በሙያው ከሌላው ሰው አያንሱም እና መንጃ ፈቃድም እያወጡ በአካል በውን የምናየው ነገር ነው እና ከኛ ከአብራካችን አለ። እኔ ለወደፊቱ በዚህ አለማማጅ ሆናለሁ ግን በቲዮሪያው ደረጃ በማስተማሩ ቲዮሪ አስተምራለሁ። አሁን እንግዲህ ወደ ልጆች እንምጣ። እንግዲህ ማትማቲካ ያው ሂሳብ ስንለው 4 እና 5 መደብ ያላቸው አሉ። አንተም ደግሞ ወደ አስተማሪነት እንደነበር ዛሬስ በዚህ በትምህርት ቤት ተመድበ ወይም በተለያየ በግል ትሰራበታለህ? ሂሳብ በግል እሰራለሁ። ያው እኔም ፔራህ የሚባል አለ። ፔራህ ወደ 4 ዓመት እንደዛ ስሰራ 3 ሂዶት 4 ሂዶት 5 ሂዶት ይሄንም አይቻለሁ ከቀው ለ3 ለ4 ዓመት እና ምንድነው ከዛ ያኔ 3-4 ዓመት በደምብ ስሰራ የምትማረውን ነገር ታውቀዋለህ። ከዛ በኋላ ግና በተናጠል ልጆችን አስተምራለሁ። ሹሬዘር ይባላል። ሹሬዘር እሰጣለሁ። እኔ ስልህ ሹሬዘር ስሰጥ ከአንደኛ ክፍል እስከ 12ኛ ክፍል አይቻለሁ። ለእኔ የሚቀለኝ ማስተማር ከ6ኛ ክፍል በላይ ያሉትን ነው። ከ6ኛ በታች ያሉት ደግሞ ልጆች ስለሆኑ የእነሱን ጸባይ አይተህ እነሱ በሚገባቸው መንገድ ነው ማስረዳት ያለብህ። አሁንና ለዚህ ነው አሁን እኔ ዝም ብዬ ይሆናል ሳይሆን የነበርኩበትን ነው እና ለወደፊቱም ደግሞ ከህብረተሰቡ ጋር በዚህ ሂሳብ በማስተማሩ እሰራለሁ ብዬ አምናለሁ። አሁን ይሄ እዚህ በትምህርቱ በዚህ በኩል የመጨረሻው ጥያቄ ለምሳሌ ሌሎች የተለያዩ ሳብጀክቶች ወይም ደግሞ የተለያዩ እንትኖች አሉ የትምህርት አይነቶች፣ አማርኛ አለ፣ እንግሊዘኛ አለ፣ ዕብራይስጥ አለ፣ ሌሎችም ሳይንስ፣ ባዮሎጂ፣ ጂኦግራፊ አለ። እንዴት ሂሳብን መረጥክ? ሂሳብ የመረጥኩት ያው ሂሳብ የመጀመሪያ ያስተማርኩት ነው። ከዛም ደግሞ አንተ ውጤታማ ሰው ስትሆን ከሰዎች ሚሉህን እየተቀበልክ እነሱ በዚህ ደህና ነህ ሲሉ አንተም እኔ ደህና ነኝ ብለህ ታስባለህ። አሁን ስለዚህ ሂሳብ ተፈጥሮን ለሂሳብ ደህና ነው እላለሁ። ለምን ኢትዮጵያ እያለሁ እስከ 10ኛ ክፍል ተምሬያለሁ። ኢትዮጵያ 10ኛ ክፍል 9 ወደ 10 እንዳለኩ ወደዚህ ነው የመጣሁና ሂሳብ ከዛም እያለ እወዳለሁ። አማርኛም እወዳለሁ፣ በእውነት እንግሊዘኛም እወዳለሁ። ሶስቶችን ቋንቋ እወዳለሁ። ግን ደግሞ ወደዚህ ሀገር ስመጣ የተማርኩት በማተኮር ሂሳብ ነው። የዕብራይስጡ ችግር
ቢኖር ግን ሂሳብን በደንብ ተምሬያለሁ። አሁን ከዛም ደግሞ ሂሳብ ሰርቼ እኔ ሳይሆን ያስተማርኳቸው ልጆች ውጤታማ ሲሆኑና ለተለያዩ የሙያ አይነቶች ሲቀበሉና በዛ ዘርፍ ሲጨርሱና ደህና ሙያ ሲኖራቸው በሂሳብ ለወደፊቱ አጠንክሬ መስራት አለብኝ እላለሁ እና እንደተፈጥሮም ነው እንጂ ሰብስቤ ልጆችን ነው አስተምራለሁ አውቃለሁ ምናምን ብዬ አይደለም። እንግዲህ በጣም ደስ ይላል። ጥሩ ትምህርት ነው የሰጠህን። ሌላ እንግዲህ ፕሮጀክት ሎሚ በተለያየ ከተማዎች በተለይ ወደ 13 የሚሆኑ ከተማዎች እስካሁን እስካለፈው ዓመት በእንግሊዘኛና በማትማቲካ እርዳታ ወይም ደግሞ ደጎማ ይሰጣል እና በዚህ ልጆች ለምሳሌ በሂሳብ ሰልጥነው ወይም በእንግሊዘኛ ሰልጥነው የሚያደርሳቸው ውጤት እንዴት ይመስላል? ፕሮጀክት ሎሚ እኔ ራሴ ሚሊጋም ይባላል። ከፕሮጀክት ሎሚ ሚሊጋ ተቀብያለሁ። ፕሮጀክት ሎሚ ይሰራል በሀገር ዘርፍ ደረጃ በእስራኤል ሀገር በተለያዩ ከተሞች ይሰራል። ግን ምንድነው እኔ ፕሮጀክት ሎሚን ማውቀው ወደ 15 ዓመት ምናምን የሆነ ነው ፕሮጀክት ሎሚ ማውቀው። ግን ደግሞ ፕሮጀክት ሎሚ በቦታው የተሞከሩትን ሰዎች እንዴት ነው ብሎ የነሱን ሀሳብ ቢጨምር ይበልጥ ውጤታማ እንሆናለን። ከዚህ በፊትም አይቻለሁ በፕሮጀክት ሎሚ ተደግፈው በእንግሊዘኛና በሂሳብ እንዲሁም ደግሞ በተለያዩ የትምህርት ዘርፎች ተረድተው ደህና ይሆናሉ። እኔ ራሴ ከቅርብ ማውቃቸው በሕክምና በኩል ዶክተር ይሆናሉ፣ መሀንዲስ ይሆናሉ፣ የሂሳብ ሹሞችም አሉ፣ የተለያዩ አለ እና ፕሮጀክት ሎሚ በሀገር አቀፍ ደረጃ ሲሰራ በጣም ቆንጆ ነው። እኔ የምለው ግን ፕሮጀክት ሎሚ እንደኔ ያለ ስለ እንግዲህ ከመጀመሪያው ከታች የጀመረ ነው የምልህ። ከታች የጀመረ ሀሳብህ እንዴት ነው ብቻ ሳይሆን አብረህም ገፍተህ ስራ። ውጭ ሆኖ መምከር አይደለም፣ ውስጥ ሆኖ መስራት። 1-2 ቀን ዝም ብለህ ሰዎችን ተማሩ እያልክ ተምትመክረው 1 ሰዓት ከሆነ ልጅ ጋር ቁጭ ብለህ ተማር። ያኔ ይበልጥ ውጤታማ እንሆናለን እና ለፕሮጀክት ሎሚ የምለው እኔ ፕሮጀክት ሎሚን ያወቅኩት የፕሮጀክት ሎሚ ሊቀመንበር ወይዘሮ ንግስት መንገሻ እያለች ነው። ከሷ እጅ ተቀብያለሁ ሚሊጋ ስጦታ እና ያኔ ደህና ነው። ከዛም ደግሞ አቶ ሮኒ አካሌም ከገባ በኋላ በተለያዩ አጋጣሚዎች የሚሰራውን ነገር አያለሁ። ስራው በጣም ቆንጆ ነው፣ በጣም ቆንጆ ነው፣ በእውነት በጣም ቆንጆ ነው። ግን ደግሞ እንደነገርኩ እኛው ከውስጡ ገብተን ውሳኔ ሲቀበሉ ውሳኔውን ማንገመግምና ከውሳኔው የኛ ልምድ ካልተጨመረ ብዙ ውጤታማ አንሆንም እና ለወደፊትም ፕሮጀክት ሎሚ አሁን ምንድነው ትምህርት ስንቅ ነው። የትም ብትሄድ ትምህርት ይዘህ ነው የምትሄድ እና አሁን ልጆችን ካስተማርና ልጆች በተለያዩ ተቋሞች በደህና ውጤትና በደህና ሙያ ተጨረሱ፣ ከዛ በኋላ ስራ ቦታም ተጽዕኖ ያደርጋሉ። ለምን የሚያያቸው ሌሎች ክፍሎች ለካ ተምሮ ተዚህ ይደርሳል ሲል እኛን ማመን ይጀምራል ማለት ነው። እንግዲህ ልጆች በእርግጥ በአንተ እንዳስተማሪነት አሁን እንግዲህ ልጆች ችሎታቸው በጣም ወደ ሰማይም የመጠቀ ወደ ውቅያኖስም ደግሞ የጠለቀ ማለት እውቀት አላቸው ይባላል። ነገር ግን ፍላጎቱ ላይ አንዳንድ ጊዜ ስታየው ቀዝቀዝ ያለ ይመስላል እና በዚህ ለልጆችና ለወላጆች ወላጅስ የልጁን ፍላጎት ከፍ እንዲል ያለው ኃላፊነት እንዴት ነው? ለልጆችስ ምን ትመክራለህ? ልጆች ናቸው ያሉበት እድሜ ክልል ትምህርት የሚወዱ አሉ፣ የሚማሩ አሉ። ግን ደግሞ ሆነ ብለው ደግሞ ትኩረት ላያደርጉበት ይችላሉ። ያው እንግዲህ እስራኤል ሀገር ስንኖር የኛ ማህበረሰብ ከየት በኩል እንደመጣ ግልጽ ነው። ለትምህርት የምንሰጠው ድርሻ ያን ያህል የጎላ አይደለም እና ስለዚህ የወደፊቱን እጣ ፈንታችን የምንወስነው በእነዚህ ቦታ የተሞከሩ ሰዎች ነው እና አሁን ልጆችን ኑ ተማሩ ብሎ ተማስገደድ ልጆችን እንደማታለያ አድርገው
የሚስቧቸውን ነገሮች በማምጣት ከዛ ደግሞ ትምህርት በመጨመር እነሱ ለትምህርቱም ብለው ይመጣሉ። ለዛ ጨዋታም ወይም ደግሞ ሆቢ አለ። ሆቢ ማለት ምንድነው እንግዲህ እነሱ ዝንባሌ ያላቸው ያን ሲሉ ልብ ሳይሉ ወደ ትምህርቱ ይመጣሉ። ከዛ 12ኛ ክፍል 11ኛ ክፍል በሚደርሱበት ጊዜ ግዴታ እንግሊዝ በሁሉ የትምህርት አይነት በደህና ውጤት እንዲጨርሱ ባግሩት በሚያደርጉበት ወር ወይም ደግሞ አመታት ከቅርብ እርዳታ በመስጠት እነሱ ልብ ባይሉትም ባይፈልጉም አንተ ግን እንደ ትልቅ ወንድም ያ መንገድ እንዳለፍከው እነሱን መምራትና መምከር ትችላለህ። እንግዲህ አሁን አንዳንዴ በዚህ በፕሮጀክት ሎሚ ስራ ስናየው አሁን እንደምትለው በእርግጥ ወላጅ እኛም ዛሬ ወላጅ ብንሆን ወላጆቻችን ሲያሳድጉን በተለይ በገጠሪቷ በነበረው የዚህ አይነት እድል አላጋጠመንም። ነገር ግን ያ ተማሪ አንዱ ቤተሰብ አንድ ተማሪ ተመልምሎ እድሉ ደርሶት ከሄደ ምን ተማር እንዴት ነው እያለ ጎበዝ ተማሪዎች ነው ነበር። አሁን ከዚህ አንዳንዴ ስብሰባ በምናደርግ ጊዜ ወይም ወላጆችን እኩልነት የልጆችን ምን ተማሩ ወይም ደግሞ የወላጅ መብቱ በትምህርት ቤቱ ልጁ የሚያካሂደው በድክመትም ሊሆን ይችላል በጉብዝናም ሊሆን ይችላል እና በሚጠሩ ጊዜ አብዛኛውን ጊዜ ወደ ስብሰባ የመምጣቱ አሁንም ዝንባሌው ትንሽ ቀዝቀዝ ያለ ነው እና በዚህ በእውነት የልጆችን ፍላጎት ከፍ ለማድረግ ወላጆችን ምን ትመክራለህ አንተም እንደ ወላጅ? እኔ ለወላጆች ምለው አሲፋቶሪ ይባላል። አሲፋቶሪ ሲባል የልጁን ብርታትነት ወይም ደግሞ የሚሟሉ ጉዳዮችን ነው የሚነግሩ እና አሲፋቶሪ ስተዱ ስለ ልጁ ያለውን ጥያቄ በደንብ ጠይቁ። አትፈሩ እንደዚህ ነው ልጅ እንደዚህ ናት ልጅ አትበሉ። ለምን የዛን ልጅ ተጨባጭ ሁኔታ ጸባይም ሆነ የትምህርት ችሎታውን ማወቅ አለ። ከዛ በትምህርት እርዳታ የሚያስፈልገው ከሆነ እርዳታ መስጠት፣ በጸባይም ደግሞ የሚታረም ከሆነ የሚሻሻል ከሆነ ያው መካኒክ ይባላል አስተማሪው እንደሚለው ያን ልጅ መምራት እና እኛ እስራኤል ሀገር ስንኖር በእስራኤል ማህበረሰብ እኛንን የትምህርቱ ሁኔታ ዝቅ ተብሎ የሚታይ እና ስለዚህ የእኛን የወደፊት ገጽታ የሚቀይሩት ልጆች ስለሆኑ ልጆች ላይ ማተኮር አለብን። እነሱ እንኳን ለትምህርት ያላቸው ፍላጎት ያን ያህል ቢሆን እኛ ጎስጉሰን ደህና ባግሩት አድርገው ሰርተው ተሄዱ። ጻባ ከመጡ በኋላ ደግሞ ልምዱ ይኖራቸዋል። ወይም ደግሞ ከጻባ በፊት የሚማሩ ከሆነ በጣም ቆንጆ ነው። ከጻባ በፊት የምትማር ከሆነ አንተ ጻባ ስትገባ በዛ ሙያ ታገለግልና ጻባውን ሲጨርስ እንበል 3 ዓመትም 4 ዓመት ማገለግል ከዛ ወደ ጻባው ስትወጣ ስራ ቦታ ልምዱ ስላለ ይወስዱሃል ነው። እንግዲህ አሁን ያው በፕሮጀክት ሎሚ በእውነት ለልጆች ብቻ ሳይሆንም ለወላጆች ማሰልጠኛ ለምሳሌ ፕሮጀክት ወይም አንዳንድ ድርጅቶች ገንዘብ ቀጥታ አይደለም ወደ ኪስ የሚያስገቡ ግን ያን ገንዘብ አንተ እንደ ወላጅ ልጆች እንዴት አድርገህ መርዳት እንደምችል ቋንቋው ጋር እንዴት እንደምትግባባ ወይም ደግሞ ስነ ስርዓቱ ላይ እንዴት እንደሆነ የተለያዩ ትንሽነት ደክቶ ጊሊት ባግሩት የምንለው እንግዲህ በኩብልና በቁንጅና ሲመጣ አብዛኛውን ወደ ትምህርቱ ሳይሆን የሚወስዳቸው ወደ ሌላ አቅጣጫ ነው እና ወላጆች አሁን ይሄን እድል በመጠቀም ስብሰባ በሚደረግ ጊዜ እንበል አንተ መጣህ እኔ አልመጣሁም። አሁን እንግዲህ ያንተ ልጅ ከፍ እያለ ሲሄድ የኔ ልጅ ዝቅ እያለ ሄደ እና አንተ ለኔ ምን ብለህ ትመክሪያለህ? ወይም ደግሞ የኔ ልጅ እንደ አንተ ልጅ እንዲሆን ምንድነው የምትለኝ እንደወላጅ? ልጆች የቤተሰብና የትምህርት ቤቱ ድምር ናቸው። ትምህርት ቤቱ ደህና ሆኖ ቤተሰብ ክትትል ተለለው ወላጅ እናት አባት ከሌለው ያ ልጅ ስኬታማ ላይሆን ይችላል። ወላጅም ደግሞ ተማሪ ያለ ግን ትምህርት ቤቱ ደረጃው ያን ያህል ዝቅ ያለ ከሆነ
ያ ልጅም ከታሰበው ውጤት አይደርስም። እና ስለዚህ እኔ የምለው ነገር ምንድነው አንድ ተማሪ ሲማር ሃይምሮ ንጹህ ሆኖ ለትምህርት ብቻ ማቀድ አለበት። ያን ሃይምሮ ግን የወጣትነት ደረጃ ማለት እነዚህ 15 16 17 18 እድሜ ክልሎች አደገኛ እድሜ ክልሎች ናቸው። ስለዚህ የወላጆች ተሳትፎ በጣም ይወስነዋል። በተለይም ደግሞ አሲፋቶሪም ሲባል እያንዳንዱ ሰሚስተር ሄዶ በባለፈው ሰሚስተር እንዴት ነበር፣ አሁንስ እንዴት ነው ውጤቱ፣ ጸባዩ፣ ሞራሉ የልጁን ተሳትፎ በተለያዩ ጉዳዮች እንደዛ ወላጅ የሚጠይቅ ከሆነ ያ ልጅም ደግሞ ወላጅ ክትትል ስለሚያደርግ ለወላጆቹ በደህና አይንና ደህና ውጤት ሊያስመዘግብ ስለሚፈልግ ትምህርት ቤትም ሆነ ቤቱም ጥረት ያደርጋል። እንግዲህ ሌላው ደግሞ ቅድም እንዳልከው በተለይ ሂሳብ፣ እንግሊዘኛ ሌላም ደግሞ በግሩፕ ደረጃ ወይም 12ኛ መልቀቂያ ፈተና ጥሩ ውጤት እንዲያስገኝ ለምሳሌ ለምን በእንግሊዘኛና በማትማቲክ አብዛኛውን ይወሰናል? ዩኒቨርሲቲ ለመቀበል ስትፈልግ ወይም ኮሌጅ አንተ አሁን ከፍ ያሉ የሙያ ዘርፎችን ለመማር ትፈልጋለህ። ሕክምና ልትማር ብትፈልግ፣ ምህንድስና ልትማር ብትፈልግ፣ ህግጋት ልታጠና ብትፈልግ ወይም ደግሞ የሂሳብ ሹም ለመሆን ብትፈልግ ብዙ ሚዛን የሚመጡት እንግሊዘኛ፣ ሂሳብ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ እነዚህ ከፍ ያለ ውጤት ታስመዘገብ ለፈለከው የሙያ አይነት መቀበል ትችላለህ። ግን ደግሞ እነዚህ አሁን ሂሳብ ከሚያስፈሩት የትምህርት አይነቶች ነው እና ስለዚህ 11ኛ ክፍልና 12ኛ ክፍል ሲደርሱ ሳይሆን ማተኮር ያለብን ገና እነሱ ልጅ ያሉ ነው። ለምን የሂሳብ ፍቅር እንዲያደርባቸውና እንዳይፈሩ። ለምን አንድ ደህና ውጤት ካላገኘ ያ ተማሪ እንደ ትራውማም ሊሆን ይችላል እና ስለዚህ በእነዚህ የሙያ ዘርፎች ደህና ውጤት እንዲኖረው እነሱን መኮትኮት ያለብን ገና አንደኛ ደረጃ እያሉ ነው። አንደኛ ደረጃ ሆነው እንኳን ጸባይ ልብ ሳያደርጉ ቀርቶ ውጤት ደህና ሳይመዘገብ ቢቀር ሁለተኛ ደረጃ ላይ መሻሻል ይቻላል። አሁን ለዚህ ነው አንድ ሰው ባግሩት ሲሆን መማሪያ ያለበት ባግሩቱ ከመሆኑ በፊት ነው። ባግሩቱ የመጨረሻ 11ኛ ክፍልና 12ኛ ክፍል ይሁን እንጂ ትምህርቱ የሚጀምረው ገና ከ7 ከ6ኛ ክፍል ነው እና ስለዚህ አሁን አንዳንድ ቦታዎች አሉ ሹራይዘር የሚሰጡ። ሹራይዘር ሲሰጡ ግን እነሱ አንተ ለደህና ውጤት አይደለም የሚሉ ብቻ ሰነፍ ተማሪ እንዳትሆን ነው እንጂ በእነዚህ የሙያ አይነቶች ደህና ውጤት አግኝተህ ከዛ ዩኒቨርሲቲ እንድትገባ ብዙም አይመክሩህም እና ስለዚህ የኛው ራሳችን አቅሙን ገንብተን ለወደፊቱ የልጆችን እጣ ፈንታ ምንድነው የሚባል መወሰን አለብን። እንግዲህ ሌላው ደግሞ አሁን ወደ መምህርነቱ ቲዎሪያ አሁን ብዙውን ጊዜ በስታስቲካ ወይም በግምገማ ስንመለከተው ልጆች በመኪና አደጋ ይሞታሉ፣ ይጋለጣሉ እና በቀደም አንድ እንዳጋጣሚ ያየሁት የ5 ዓመትና የ6 ዓመት ልጅ ይሄ እንደ ሞተር ሳይክል ነው እንደ ትራክተር እሱን ገዝቶ አባትየው ሰጥቶት የሞለደት ቆይቶታል መሰል ክቢሹ እየተሰራ መንገዱ ማለት ነው የውሃ ቧንቧ ሊያስገቡ ወይም ደግሞ ቆሻሻ ማጣሪያውን ሊያስገቡ አፈሩና እንትኑ አይታይም። ግን እነዚያ ልጆች ወዲና ወዲህ እየተመላለሱ አንዳንዴ በዚህ አይነት ሁኔታ የወላጆች ኃላፊነት እንዴት ነው? እስራኤል ሀገር የመኪና አደጋው በጣም ከፍተኛ ነው እና እንዳልከው ስታቲስቲካ አውጥተው ሲያዩ ብዙዎች ይሄ መኪና አደጋ የሚሆኑት ወጣቱ ነው። ለምን? ወጣትነት አደገኛ እድሜ ክልል ነው። ጠጡም ይነዳል፣ ሌላ የተለያዩ አደንዛዥ እጾችንም ተጠቅሞ የሚነዳ ሊኖር ይችላል።
ከዛም ደግሞ በሌሊት በምትሄድበት ጊዜ ቀን እንደምታየው አይደለም። ቀን እንደምታየው አይደለም። በሌሊት የማየት ችሎታችን ቀስ ያለ ዝቅ ያለ ነው። አዛም ደግሞ ሰዎች ነንና እንሳሳታለን እና ስለዚህ መንጃ ፍቃድ ለማውጣት ብቻ ሳይሆን መንጃ ፍቃድ ካወጣሁ በኋላም እንዴት ነው ደህና ሹፌር መሆን ያለብኝ ብሎ ይሄን ማሰብ አለበት። ወላጆች ለልጆቻቸው ለማስደሰት ሲሉ እንደ ስጦታም የሚሰጡ አሉ መኪና። ግን ያንን መኪና ስሰጥ ይሄ ልጅ ደግሞ አዝማሚያውን ማየት አለበት። እሱ አንዳንድ ነገሮችን ከህጉ ወጣ ብሎ መሄድ ከሆነ ሰውን መጉዳት ብቻ ሳይሆን በራሱ ላይም ጉዳት ሊያመጣ ይችላል። ይሄ እንግዲህ አንተ ትምህርቱን ቲዮሪያውን ካስተማርክ በኋላ ለተማሪዎችህ እኔ ይሄን ቲዮሪ አስተማርኳችሁ ደግሞ በተግባር ተምራችሁ ርሻውን ወይም ደግሞ መንጃ ፍቃድ ካወጣችሁ በኋላ ምን ማድረግ አለባችሁ ብለህ የምትመክራቸው ምክር ምንድነው? አጠቃላይ እንግዲህ የማጠቃለያ እንደ ማጠቃለያ ያህል መንጃ ፍቃዱ ለኛ ህብረተሰብ ከባድ የሆነው ለምንድነው? ከገጠር ተወልደን ስላደግነ ነው እንበል። ከተማ ቆይተህ የትምህርት መሰረት ካለ እስራኤል ሀገር መጣ መንጃ ፍቃድ ቢኖር እንደ አዲስ አይታየው። ግን አሁን እኔ የተገነዘብኩት ምንድነው? በተለያዩ ቦታዎች ሳስተምር ሰዎች ተስራ ውለው ነው የሚመጡ። ሙሉ ስራ ሰርተው የጉልበት ስራ ሰርተው እንደገና ደግሞ ለ2-3 ሰዓት ለትምህርት ይመጣሉ። ይሄ ቀላል ነገር አይደለም። ከዛ ደግሞ የቤቱ ስራ አለ። በተለይ እናቶች ማተኩረው ከትምህርቱ መጣው ሲሰሩ ውለው አዛ ደግሞ የቤቱ ስራ አለ። ልጅን አጥቦ ማስተኛትም አለ። እንደዛ ብለው ጊዜያቸውን አበቃክተው ቲዮሪያ ተምረው መንጃ ፍቃድ አወጣው ሳቸው ለኔ ከዚህ የበለጠ ልዩነት የለም እና ለወደፊቱም አሁን ይሄ መንጃ ፍቃድ ብዙ ጊዜ ይቆያል አይደለም። ከተወሰኑ አመታት በኋላ ሁሉ ባለ መንጃ ፍቃድ ይሆናል ብዬ ነው ማምነው። እና መንጃ ፍቃዱን ስታወጡ መንጃ ፍቃድ ካወጣችሁ በኋላ መጀመሪያ ባላችሁበት አካባቢ ልምዱን ከወረሳችሁ በኋላ ቢታሆን አጽሚ ካላችሁ በኋላ ከዛ ደግሞ ቀረብ ወዳለ ቦታ በመሄድ ወይም ቀረብ ወዳለ ከተማ በመሄድ ልምዱን ካዝን በኋላ ከዛ ደግሞ ረጅም ጉዞ ማለት የአንድ ሰዓት ተኩል ጉዞ የሚያስፈልግ ከሆነ ከልምዱ በኋላ እንደዛ መሄድ ይቻላል ነው። እዚያም ደግሞ ያው እስከሚለማመዱ ድረስ መንገዱ እንደስተሚያውቁ ረዳት ወይም አለማማጅ አብሮ ለምሳሌ ቢታሆን አጽሚ የምንለው በራስ ተማምኖ ማለት ሞተር መዘወሩን ይዞ ምንድነው ማርሽና ጋዝ እየቀያየሩ መሄድ። ዛሬ ደግሞ እንዳጋጣሚ ተመሰገነው አውቶማቲክ ነው እና ግን ለማንኛውም መኪና አለ ማሳይት አለ። እንደውም እንደዚህ የኔ ትዝ ይለኛል አዲስ ርሻው እንዳወጣው ማሳይ ተራምዞር አጠገብ ሲመጣብኝ ሊጨቁኔ ነው ብዬ ነው መኪናው እንዳቆምኩ እንትን ያልኩ። አንዳንዴ የሚያሳስትህ አለ እና ለዚህ በእውነት ብዙዎቹ ለአደጋ የሚጋለጡ እንዳየሁት በክቢሽ አንድ እኔ መምህር እንዳለኝ ምንድነው ያለ ርሻውን የመንጃ ፍቃድ ስታወጣለ ጋመታም ቃቤል ክላሎት አለ። ለምንድነው ክላሎት? ስድብ የመንጃ ፍቃድ ማንሰጠ ይሄ እንደዚህ ያለሽ ቅድድሞሽ የሁሉ ለአደጋ ያደርሳል። እና በዚህ ማጠቃለያ እንደው ምትመክረን ለምክር ምንድነው? ለአሽከርካሪዎች ለአዲስ አሽከርካሪዎች መንጃ ፍቃድ ከተቀበልና አንስቶ እስከ 3 ወር 4 ወር አብሮ ሚሸኝን ሰው ያስፈልጋል። ናግ ሚላቬ ይባላል። ናግ ሚላቬ በተለይም ደግሞ አዲስ መንጃ ፍቃድ አወጣን ማታ በምንድበት ጊዜ የማናውቀው ቦታ ሊሆን ይችላል ወይም ደግሞ የማይችሎታችን ዝቅ ያለ ሊሆን ይችላል። ስለዚህ ወላጅ ወይም ደግሞ ከዚህ በፊት በቂ ልምድ ያለው አስፋልት ላይ አብሮን ቢመጣና ብነድ ደህና ነው። የተለመዱ ስህተቶችን እንዳናደርግ እና መንጃ ፍቃድ ማለት ያው መኪና ከቦታ ቦታ ያዘዋወራል፣ ግን ደግሞ አደጋውም ደግሞ አለ እና ስለዚህ ያን አደጋ ለመቆጠብና ለማስቀረት ናግ ቫቲክ የሆነ በተለይም ወላጆች
ወላጆች ወይም ደግሞ ከዚህ በፊት 4-5 ዓመት የነዳ ሰው ልምዱም ስላለው እዚህ ላይ ተጠንቀቅ፣ እዚህ ላይ ልብ በል እንደዛ እያለ እኛን እንዲመራ መሆን አለበት። እንግዲህ አቶ መንገሻ አድጎ ጊዜህን ሰዓትህን ሰውተህ ለኛ ማህበረሰብ ያለውን የስራ ድርሻህን የምትሰጠውን አገልግሎት ስላሳተፍከን እጅግ ከመጠን በላይ እያመሰገን በሌላ ፕሮግራም ደግሞ አብረን ያለነ በከተማ አቀፍ በከተማውም በልጆችም በኩል ምን ማሻሻል እንዳለን አብረን እንጓዛለን እና በእኔና በስራ ባልደረቦቼ ስሙኝ ከፍ ያለ ምስጋና አቀርብላለሁ። እኔም አመሰግናለሁ ስለተራችሁ። የተከበራችሁ አድማጮቻችን ፕሮግራማችን ከዚህ ላይ ደመደምን። በሌላ ዝግጅት ተምንገናኝ ደህና ቆዩ። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ።